ሌላ የኔ ወዳጅ ናት ይላል። እንግዲህ በወትሮ ጊዜ በጣም ታዋቂ የሆነች ሴት ነበረች። ሰዎች ይራኮቱባት ነበረና እሷ ያው አላት ልማድ እያንዳንዱ ሰው ታማልለዋለች። እንዲያው ተሱ በስተቀር ሌላ ሰው እንደማታውቅ እንደማትለው እዛ ሁሉም የኔ ናት እኮ ይላል። ያም የኔ ናት ይላል። እየተሸወደ ማለት ነው። መጨረሻ እሷ ትመስክር ሲባል ሁሉንም አታውቅም። لا تقر لأحد በቃ ማነው እንትን የለም። አላህ ሱብሓነሁ ወተዓላ የራሱ መስፈርት አስቀምጧል። ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም አለ። አላህን እንወዳለን ማለት በአፍ ችግር የለውም። አፍ ያለው ሁሉ መናገር ይችላል። ስለዚህ ንግግር ደግሞ እንደሚታወቀው ውሸትም እውነትም ሊሆን ይችላል። ወይ ውሸት ወይ እውነት ነው። ተሁለት አንዱ ነው የሚሆነው። ግን ንግግርን የሚመዝነው ምንድነው? የሚዳኘው ተግባር ነው ማለት ነው። በተግባር እንግዲህ አንድ ነገር የምትወደው ከሆነ በተግባር እንደምትወደው ማሳየት ትችላለህ። ቃል አያስፈልገውም። ራሱ በቃልህ ለዛ ነገር የምትገዛ ለዛ ነገር ታማኝ ከሆንክ እንትን ነው። ስለዚህ ኢን ኩንቱም ቱሒቡነ ሁሉም እኛና አላህ እንወዳለን እያለ በመዘመር ሳይሆን ኩንቱም ቱሒቡነ ፈተቢዑኒ ነው ዋናው ነገር። ኢትባዕ ደግሞ በምን ነው? በአላህ ኪታብ ነው የምንመራው ማለት ነው። ነቢዩ አለይሂ ሰላቱ ወሰላም ከኛ የሚለዩት በምንድን ነው? የአላህን አማና አምጥተው ወደ እኛ ስላደረሱ ነው። ያን ያመጡትን አማና ታልተቀበል አላህ የላከውን አማና ተቀብለን በተግባር ማናውለው ከሆነ ምኑ ላይ ነው አላህን ወደድን ማለት የምንችለው?